አሁን currently ኢትዮጵያ በየትኛውም ክራይቴሪያ የአፍሪካ መሪ ነች በአፍሪካ መሪነት ብቻ ሳይሆን በኢቪ አዳፕቴሽን እና ፔኔትሬሽን እና ፖፑሌሽን ካየን በአጭር አመት ውስጥ ደግሞ ይሄን ቁጥር ላይ በመድረስ ይሄን ቮሊዩም ላይ በመድረስ የመንግስት ፖሊሲ ክላሪቲ እና የግል ሴክተር አክሴፕታንስን ካየነው ዛሬ ስኬታማ የምንላቸው የአውሮፓ ሀገራትን እንኳን ኮምፒት የሚያደርግ ስታተስ ላይ ነው ያለችው ያ ማለት ግን በውስጧ ቀዳዳዎች የሉትም ማለት አይደለም ቀዳዳዎችን በመድፈን ሰስቴናቢሊቲ መረጋጋት መቻል አለብን ኢትዮጵያ የታዳሽ የኃይል ምንጭ ግንባታ ላይ አህጉራዊ መሪ ሆና የምትታወቅ ሀገር ነች በታላቁ የኢትዮጵያ ህዳሴ ግድብ የታገዘውና ከ90% በላይ ከንጹህ ምንጭ የሚመነጨው የኤሌክትሪክ ኃይላችን እያደገ ባለበት ሁኔታ ተሽከርካሪዎቻችን ነዳጅ ከውጭ ያስገባን ኤሌክትሪክ ወደ ውጭ የምንልከው ተቃራኒ አሰራር ማብቃት ነበረበት ይሄ ለዘመናት የነበረ ቪሸስ ሰርክል በዳፋር የመንግስት ውሳኔ እና አስተዋይ መሪዎቻችን የፖሊሲ ቀረጻ ዛሬ ላይ ይሄ ቪሸስ ሰርክል ለአንድና ለመጨረሻ ጊዜ ቆሞ ወዳለን ታዳሽ ኃይል ሙሉ በሙሉ የተሸጋገረ የትራንስፖርት ሴክተር ኡን ያደረገን እንገኛለን ማለት ነው ይህ ሽግግር ያንን ክፍተት ይደፍናል ይሄ ለዘመናት ታዳሽ ኃይልን ያመረተን ወደ ውጭ የላከን ከውጭ ደግሞ ፎሲል ፎይል በውጭ ምንዛሬ በከፍተኛ የሆነ የውጭ ምንዛሬ ማስገባቱ እንቆቅልሽ ያበቃ ይገኛል ማለት ነው የትራንስፖርት ክፍላችንን ወደ ኤሌክትሪክ ማዞር ማለት የኃይል ሉዓላዊነታችንን ማረጋገጥ ማለት ነው